እቺ ጥላቢስ ከለለች። ተከልያለሁ ሰው ነኝ። ወይኔ አብዬ እናቴ ክብረ ንጽሕናዬን ይንሳኝ። ዘመንሽ ይባረክ። የረገጥሽው ይርጠብ፣ የወደድሽ ይውደድሽ። እንደው ፍቅረኛ ጠብድል ያለ ደረቱ የሚያምር ሸንቀጥ ያለ ወገቡ የሚያምር ምኑ የሚያምር በቃ እምትመክሪው ባል ይስጥሽ። አሁንም ካለሽ ሊኖርሽ ይችላል። ምከሪው። ማነው ብትመክሪው ዝም ይበል። ብትመክሪው ዝም ይበል ሳይሆን ስትቆጭው ይስማሽ። ጆሮውን ስትቆረጥጭው የሚስማሽ እናቴ ኢየሱስ ምንድን ነው የሚበላኝ? ልጅ ወጪ እኮ ይሄ አባቶቻችን ይሄ ወጪ ነው ይሄ ገቢ ነው ይላል። ታዲያ ያሁን የሰጠችኝስ ገቢ አይደል እንዴ? ይሄ ወጪ ነው። ማን ጌም አለው ዛሬ ጋይስ? ሊወጣ ነው ይሄ። አባቶቻችን ይሄ ወጪ ነው ይሄ ገቢ ነው የሚሉት። አሳቀቀኝ ፍራንዬ እናቴ። እናቴ አቡ ምን ሆና ነው? በቃ ከርች መናታል። ከዚህ በኋላ አትቢ አንቺ ልጅ አትቢ። ላይቭ ላይ እባክሽ ይቀጥንብሻል አልኳት ቅድም በህዝብ ፊት። አረ እባክሽ የሰው ፊት አትቢ። ደግሞ ደህና ነገር እኮ አትበላም። ፍርፍር ሽሮ ፍርፍር አድርጋ በፍርፍር ነው ፍርፍር። እንግዲህ ፍርፍር በባህሪው ሳፋጣ ያቅም ቀጠነባት። ሻይኖ ቤቱን ወይ እያለች ነው ቱር ኢትዮጵያ ነው ለምለም ያለው፣ እዛ ለምለም የለ። እናቴ ያሳዘነች። መከራ በዛባት። ቀጥሩባትም አካውንት ተዘግቶ ምን ይቺ ልጅ 2025 የምትሻገር አይመስለኝም። ወይ ቀድማ ተሻግራ ትጠብቀን፣ ወይ ተሻግራ ትጠብቀን፣ ወይ ሮድ ብሎክ በዛባት እኮ የኔ እናት። አረ እኔ ያላቡያ ይሆንልኝም። ልደውልላት ደግሜ ማርያምን። ይኸው የደወልኩ ነው ጋይስ። ለመላው ለሀይባ ደጋፊዎች ስል ነው የምደውለው ጋይስ፣ እንዳታስቡ። ምን ሆና ነው ግን እንደዚህ? ስልኬን እኮ በአንዴ ነበር የምታነሳው። አይዊል ኮል ሄር ኦኬ። ደውይላት የኔ እናት። ወይ በኢየሱስ ስም እናቴን። አንዳንድ ሰው ላይ